ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሙእሚን ቀብር ውስጥ የአይኑ ርቀት ያክል ይሰፋለታል አሉ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁሁ ፊዲን። አላሁ ጀለ ወዐላ ኸይር የሻለትን ሰው መልካም ነገር የሻለትን ሰው ዲኑን እንዲገነዘብ እንዲማር እንዲያውቅ ያደርገዋል ይላሉ ረሱላችን አለይሂ ሰላቱ ወሰላም። ሱብሓነሁ ወተዓላ እኛን የሚፈትንብን ነገር ሁለት አይነት ፈተናዎች አሉ። ቁርአን ላይ የተለየ ጥበብ ሰራለሁ አለኝ። ምን አይነት? በፈለጋችሁት መልኩ ቁርአን ላይ ጥያቄ አምጡ፣ በፈለጋችሁት መልኩ። ለምሳሌ ተመልከቱ። አሁን አንድ ጥያቄ ልጠይቀው። ሱረቱ ተውባ ቁጥር 74 أعوذ بالله من الشيطان الرجيم يحلفون بالله ما በትክክል ተመልሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ያ ጀማዓ እንዴት ናችሁ? ደህና ናችሁ? ዛሬም መግቢያ ላይ ያያችሁትን ምርጥ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ ድረስ መከታተላችሁን አትርሱ። ቀጥታ ወደ ቪዲዮ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሙእሚን ቀብር ውስጥ የአይኑ ርቀት ያክል ይሰፋለታል አሉ። ከዛ በኋላ አንድ አካል ይመጣል፣ ፊቱ በጣም የሚያምር መልካም መዓዛና ሽታ ያለው መልካም ልብስ ጥሩ ደስ የሚል ልብስ የለበሰ ይመጣና እንዲህ ይለዋል፣ አብሽር ቢከራመት ሚን አላህ ወነዒም ሙቂም። ከአላህ ዘንድ ያለን ክብር ቋሚ የሆነን ጸጋ አብሽር አይዞህ ይባላል አሉ። فيقول وأنت فبشرك الله بخير الله خير ያበስርህና አንተን የሚለውና ለመሆኑ ማን አንተ ብለው ይጠይቀዋል አሉ ረሱል አለይሂ ሰላቱ ወሰላም። ይህ ሰው ማን ሆኖ እንደሚገኝ ታውቃላችሁ? ያ ዒባደላህ ምን ይላል? አና አመሉከ الصالح እኔ መልካም ስራህ ነኝ ይላል። ወላሂ አላህን በመታዘዝ ላይ ፈጣን ነበርክ፣ ወንጀል በመስራት ላይ ወደ ኋላ ትል ነበር። فجزاك الله خيرا ይባላል አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ በኋላ የእሳትና የጀነት በር ተከፍቶ ይታያል። እንዲህ ይባላል፣ መጀመሪያ እሳቱን አየኸው? አላህ ላይ ብታመጽ ኖሮ የሰበሰብከው ወንጀል ብቻ ቢሆን ኖሮ ግስባሱን ሰብስበህ አደበላልቀህ ቢሆን ኖሮ እዚህ ነበር ማረፊያ። ነገር ግን አላህ ሱብሓነሁ ወተዓላ ከዚህ የተሻለ ማረፊያን ተክቶልሃል ተብሎ ጀነትን ያሳዩታል አሉ ነብዩ አለይሂ ሰላቱ ወሰላም። በዚህ ሰዓት በጣም ይጓጓል፣ በጣም ይናፍቃል። ወደ ምን ወደው ሀገር ለመሄድ ስንነሳሳ ጊዜው ያጥራል አይደል? ሁሉ ነገር ይጨናንቀናል ወይም ጊዜው ይረዝምብናል አይደል? በዚህ ሰዓት ምን ይላል? ረቢ عجل قيام الساعة كيما أرجع إلى أهلي ومالي። ጌታዬ ያ አላህ ቂያማን ቶሎ አቁመው ጀነት እንድገባ ቤተሰቦቼ ጋር የተዝናና መልካም ህይወት ጀነት ውስጥ እንድኖር ብሎ ይመኛል አሉ ረሱል አለይሂ ሰላቱ ወሰላም። እስቲ አረፈ በል ይባላል አሉ። በአንጻሩ ካፊር ሲሆን ደግሞ ቀብር ውስጥ በሚጠየቅ ጊዜ መጥፎ ሽታ ያለው በጣም ጥሩ ያልሆነ ገጽታና መልክ ያለው ሆኖ ይመጣል። ምንድነው ሲለው መጥፎ ስራህ ነኝ ብሎ ይነግረዋል አሉ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ የእሳት ምንጣፍ ይነጠፍለታል፣ የእሳት በርም ይከፈትለታል። የእሳት ሙቀትና በጣም አቃጣይ ሽታው ወላፈኑ ይመጣበትና ይመታዋል። ቀብሩ ይጠባል አሉ ረሱል አለይሂ ሰላቱ ወሰላም፣ የጎኖቹ አጥንቶች እስኪተላለፍ። ከዛ በኋላ መላእክት ይመደብበታል ተብሏል። ምንም ማይሰማ ማይጋገር ማይናገር ትልቅ መጥረቢያ ይይዝና በጣም ይመታዋል። ተራራ ቢመታ በዛ መጥረቢያና መዶሻ እንዳለ አመድ የሚያደርገው የሚሆን አይነት መጥረቢያ ይሰጠውና ይመታዋል፣ አፈር ይሆናል አሉ። ከዛ እንደነበረ አላህ ይመልሰዋል። ዳግም ሲመታ በከፍተኛ ደረጃ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም። ሁሉ ነገር ይሰማዋል፣ ሰዎችና ጅኖች ብቻ ሲቀሩ። ረዋሁ الإمام أحمد። ቪዲዮውን እንደሰማችሁት አላህ መልካም ስራችንን ከሚቀበላቸው ሰዎች አላህ ያድርገን። ሁላችንም መልካም ነገርን ከዘሩ ሰዎች አላህ የውም ቂያማ ቀን ወደ ጀነት አቻክሉኝ አድርሱኝ ከሚሉት አላህ ያድርገን። አላህ ከጀሃነም እሳት ያርቀን። ሁላችንም እንግዲህ መልካም ነገርን ብንሰራ ሁላችንም ለራሳችን ነውና ማለት ነው። ደግሞ አንድ ቪዲዮ አለኝ፣ እስኪ ተከታትለን እንመለስ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰሊ ወሰሊሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰህቢሂ አጅመዒን። አማ በዕድ
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ويقول النبي صلى الله عليه وسلم من يرد الله به خيرا يفقهه في الدين. الله جل وعلا خير شالة السو ملكام نجار شالة السو دينون انديكنزب اندمار انداوك يدرقوا لله رسولاتنا عليه الصلاة والسلام الله خير شالة السو دينون يردال يمارال አቂዳውን እንዴት እንደሆነ አርካኑል ኢስላም የኢስላም ማዕዘናቶችን የኢማን ማዕዘናቶችን እንደዚሁም ደግሞ እንዴት ውዱ እንደሚያደርግ እንዴት ስንጃ እንደሚያደርግ እንዴት እንደሚሰግድ እንዴት ሐጅ ማድረግ እንዳለበት እንዴት መጾም እንዳለበት በአጠቃላይ ዲኑን ይማራል አላህ የሻለ ሰው ማለት ነው። እና ወንድሞች እህቶች ሁላችንም እንግዲህ አላህ Subhanahu Wa Ta'ala እኛን የሚፈትንብን ነገር ሁለት አይነት ፈተናዎች አሉ። አንደኛው ፈተና ምንድነው ካላችሁ እንደሚታወቀው በ2004 አካባቢ ለኢትዮጵያውያን ሙስሊሞች ድብቅ አይደለም ፈተናው። ተደብቀን ልጆቻችንን ቁርአን ማቅራት የማንችልበት ጊዜ አልፏል። መስጂድ ሄደን መስገድ የማንችልበት ጊዜ ያ መከራ አልፎ የኛ የምንላቸው መሻይኾችን ዳዕዋ ለማዳመጥ የተራብንበት የናፈቅንበትን ጊዜ እንዳለፈ ለሁላችንም ግልጽ ነው። አንዱ ፈተና ያ ነው። ምቾት አላህ Subhanahu Wa Ta'ala አንዳንድ ጊዜ ምቾት ሊያሳጣን ይችላል ማለት ነው። ፈተና ነው ይሄ ራሱ። ከ18 ዓመት በታች ያለ ልጅ ቁርአን እንዳይቀራ ተብሎ መከራችንን ያየንበትን ጊዜ ለሁላችንም ግልጽ ነው። ያ ጊዜ ደግሞ አልፎ አልহামዱሊላህ ሁሉ ነገር አሁን ደግሞ ተመቻችቶ አላህ Subhanahu Wa Ta'ala በምቾት እየፈተነና ያለው በምቾት አሁን እየተፈተነ ነው። ይሄን ምቾት የሚጠቀሙበት ሰዎች አሉ፣ የማይጠቀሙበት ሰዎች ደግሞ አሉ። አሁን ምቾቱ መጣና ሁላችንንም በጣም ነገራቶች ሲያመቻችልን ቀልባችን እየደረቀ ምን እያለ ወደ ኋላ መስጂድ እንድንርቅ እያደረገን ነው። ወጣቶች በዛን ጊዜ ቀደም ባለው ጊዜ ቅድም እንዳልኳችሁ በጣም መስጂድ ይገባሉ፣ ቂራአት ይቀራሉ፣ ስለ አቂዳቸው ስለ እምነታቸው ይማሩ ነበር። አሁን ደግሞ ምቾት መጣና በየካፌው በየቦታው በአልሆነ ቦታ ላይ ስለ ኳስ ስለ ፖለቲካ ስለ ምናምን በቃ ኪታብ ማንሳት የሚባል ነገር ቀርቶ አሁን በቃ ልቅ ሆነን አላህ ሌላ ፈተና አምጥቶብናል። ቀደም ባለው ጊዜ አቂዳቸው ጠንከር ያሉ ሰዎች ለምን እንደሃለ ባሻቂላ መጣብን ብሎ ሲታገሉ ነበር። አሁን ደግሞ ከዛ ውጪ የሆነ ነው ያለው። አሁን በየመሳጂዱ ዑለሞች አሉ ወለላሂ አልሐምድ። ግን ማን ነው የሚቀራው? ደረሶች ብቻ ሊቀሩ ይችላሉ፣ ለቂራት ብቻ ይወጡ ማለት ነው። ወጣቱ ግን መቅራት አልቻለም፣ ማዳመጥም አይፈልግም። ሙሐደራ ሲኖርም ዳዕዋ ፕሮግራም ሲኖርም ቁጭ ብሎ ማዳመጥም አይችልም። ነገሩ ምንድነው? በሽታው ምንድነው? ወደ መስጂድ ካልተመለስን ደግሞ የኛ ዲን የኛ የበላይነት አላህ Subhanahu Wa Ta'ala እንግዲህ ሊነጥቀን ይችላል ማለት ነው። ዛሬ እንደፈለግን እንድንሆን ያደረገን ጌታ ነገ ደግሞ ምን እንደሚያመጣብን ስለማናውቅ ወደ መስጂድ እንመለስ፣ እንማር። ሰው ዲኑን ሲያውቅ በዲኑ ጠንካራ ሲሆን ሲማር ሌላ ሙሲባ እንኳን ይመጣበት ወደ ኋላ የሚፍረከረክ ወይም ደግሞ ወደ ኋላ የሚያፈገፍግ አይሆንም ማለት ነው። ስለዚህ ወደ መስጂድ ገብተን እንማር። ዒልም ትልቅ ደረጃ ነው ያለው። አላህ Subhanahu Wa Ta'ala የእውቀት ባለቤቶችን በቁርአን ላይ እንደገለጻቸው شهد الله أنه لا إله إلا هو الملائكة وأولو العلم قائما بالقسط الله مسكر ملائكوች መስክረዋል፣ የእውቀት ባለቤቶችም መስክረዋል። ምን ብለው? ዒልም ያላቸው ዓሊሞች ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው። هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁና የማያውቁ እኩል ናቸውን? ይስተካከላሉን? ላ አይስተካከሉም። ስለዚህ ወደ ዒልም እንመለስ፣ ወደ መስጂድ እንመለስ። ወደ መስጂድ ካልተመለስ አሁን የያዝነው የለውጥ ጉዞ ለውጥ የምንለው ነውጥ እንዳይሆንብን ወደ መስጂድ እንመለስ። ኪታብ እናንሳ። ኪታብ ካላነሳን ዲናችንን ካላወቅን
ወደፊት ዲኑን ያልተረዳ ደግሞ አዲስ ትውልድ ከመጣ በጣም አደጋ ስለሆነ ዲናችንን እንማር። ይሄው ሁላ ውጅንብር ይሄው ሁላ ኺላፋት የሚፈታው በምንድነው? ኪታብ ይዘን ስንማር ብቻ ነው። ይሄን ለማለት ነው ኢንሻአላህ። እኔንም እናንተንም ለዒልም አላህ Subhanahu Wa Ta'ala ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ያው ቪዲዮ ላይ እንደሰማችሁት ነው። እንግዲህ አላህ በሁለት መንገድ ይፈትነናል ማለት ነው። አንድ በምቾት ይፈትነናል፣ ሁለተኛ ደግሞ በችግር አላህ ይፈትነናል ማለት ነው። ሁለቱንም ፈተናዎች አላህ ተቋቁመን የምናልፍ አላህ ያድርገን ልላችሁ ፈልጋለሁ። ያው እንግዲህ ሁላችንም እንግዲህ እንደሰማችሁት ነው። ብዙ ሰዎች እንግዲህ ከመስጂድ ይርቃሉ። የተለያዩ ኡስታዞች፣ መሻይኾች፣ ዱዓቶች ሁሉም መስጂድ ውስጥ ተቀምጠው በሚያቀሩበት ሰዓት የሚቀራ ወጣቱ የለ። ሁሉም በሶሻል ሚዲያ ላይ ቴንሽን ሆኗል ማለት ነው። ሁላችንም እንግዲህ ያቅማችንን ሁላችንም ባቻለው በመናገኛት ፍሪ ጊዜ ወደ መስጂድ እየገባን ኪታባችንን ገለጥ ያደረግን እንድንቀራ አደራ ልላችሁ ፈልጋለሁኝ። ቀጣይ ደግሞ እንግዲህ እጅግ በጣም ያስገረመኝ ወላሂ በጣም ውስጥ የሚነካ በሚገርም ሁኔታ የሚያስደንቅ በ45 ቀናቶች ውስጥ ብቻ በ45 ቀን ውስጥ ብቻ ቁርአንን ያፈዘ ልጅ አለ። እሱን በተለያዩ ነገሮች እንግዲህ ቻሌንጅ ያደረጉ ይጠይቁታል ማለት ነው። ቻሌንጁን ቀጥታ ቪዲዮ ላሳያችሁና እናንተ የምትሰማችሁን ነገር ኮሜንት ላይ ትጽፉልኛላችሁ ማለት ነው። ቀጥታ ቪዲዮውን እንስማው። ቁርአን ላይ የተለየ ጥበብ ሰራለሁ አለኝ። ምን አይነት? በፈለጋችሁት መልኩ ቁርአን ላይ ጥያቄ አምጡ፣ በፈለጋችሁት መልኩ። ለምሳሌ ተመልከቱ። አሁን አንድ ጥያቄ ልጠይቀው። ሱረቱ ተውባ ቁጥር 74 أعوذ بالله من الشيطان الرجيم يحلفون بالله ما በትክክል ተመልሷል። አሁን የምጠይቀው በፍጥነት والآية التي بعدها ومنهم من والآية التي بعدها فعقبه والآية التي بعدها ألم يعلموا أن والآية التي بعدها الذين والآية التي بعدها استغفر لهم والآية التي بعدها فرح المخلفون طيب الله أكبر ወደፊትም ወደ ኋላም ያለውን እየጠየቀው ግን በቃ በፍጥነት ወደ ይመልስለታል ማለት ነው። والله እጅግ በጣም ያጀበኝ በጣም የሚገርም ቪዲዮ ነው። ልብ ብላችሁ ሲስሙት ሌላ ጥያቄ ሱረቱል ቀሰስ ቁጥር 31 أعوذ بالله من الشيطان الرجيم وأن ألق عصاك በትክክል ተመልሷል። وأن ألق عصاك አሁን ደግሞ ወደ ታች ሳይሆን ወደ ላይ والآية التي قبلها فلما أتاها والآية التي قبلها فلما قضى والآية التي قبلها قال ذلك والآية التي قبلها والآية التي قبلها قالت إحداهما يا والآية التي قبلها فجاءت إحداهما تمشي على እንግዲህ سبحان الله الله أكبر አላሁ ቁርአንን ወደ ታች በአያ ማምጣት ቀላል ነው። ወደ ላይ ግን ያው ቁርአን የምናውቅ ሰዎች ነን። ወደ ላይ አሁን እየጠየቅኩ ያለሁት ወደ ላይ ነው። ሌላ አጃይብ ላሳያችሁ። ወላሂ አስባችሁታል አይደለ? ቁርአንን እንደዚህ ወደ ታች ማንበብ አይደለም እኮ ከታች ወደ ላይ ጠይቀዋል። በቃ በፍጥነት ኢሚዲየትሊ ቀጥታ ሰፍሃ እጠይቀው ነው ያኒ በሰፍሃ እጠይቀዋለሁኝ 359ኛው ገጽ أعوذ بالله من الشيطان الرجيم إنما المؤمنون በትክክል ተመልሷል። ያዙልኝ። والله أكبر الله أكبر ይሄ ጥያቄ በትክክል ተመልሶ ለዑመር ገጹን ሳላሳየው ወደ ናስ ዑመር 1 ሉክ 2 ሉክ 3 ሉክ 4 ሉክ 5 ሉክ ገልጬ በስተግራ በኩል ያለውን ሰፋ አቅራ أعوذ بالله من الشيطان الرجيم فلما تراءى الجمعان በትክክል ተመልሷል። الله أكبر الله أكبر الله أكبر ሌላ ጥያቄ ተመሳሳይ ወደ ኋላ ሰፍሃ 231 ወይም 231ኛው ገጽ 231ኛው ገጽ
أعوذ بالله من الشيطان الرجيم فلما جاء الله أكبر الله أكبر አሁን ወደ በቀራ ገጽ ገልጣለሁ 1 2 3 4 5 ስድስተኛው ሉ ገልጬ በስተቀኝ በኩል ያለውን ሰፋ አቅራልኝ أعوذ بالله من الشيطان الرجيم قال قد أجيبت دعوتكما በትክክል ተመለስ الله أكبر እንግዲህ ሌሎችንም የቁርአን አጃይቦች ማንኛው ወደ ላይ ወደ ታች የለም በየትኛውም ማርቃም ብንመጣ ተመሳሳይ የሆነ ነገር እናገኛለን ኪታቦቹን ምናልባት ጥሩ ሌላ አንድ ከባድ ነገር ሌላ ማንኛውም ሰው የማይሰራው የአያውን መጀመሪያ አስጠቅስለት የአያውን መጨረሻ ይነግረኛል የአያውን መጀመሪያ ጠቅሳለሁ እኔ እሱ መጨረሻውን ይነግረኛል ታችሁታል አይደለ የአያውን መጀመሪያ ኡስታዙ ይጀምርለታል አያውን ልጅ ጨርሷል ማለት ነው እንግዲህ ሰቡት مثلا قل انظروا ماذا في السماوات يؤمنون فهل ينظرون إلا مثل أيام الذين خلوا المنتظرين ثم ننجي المؤمنين وإذ قالت الملائكة يا مريم العالمين بعد الذي حرم عليكم لا ومصدقا لما بين يدي وأطيعون እንግዲህ الله أكبر الله أكبر الله أكبر الله أكبر والله እጅግ በጣም ይገረመኝ ቪዲዮ ነው አስባችሁታል እንግዲህ በ45 ቀናት ውስጥ ቁርአንን ሐፍዞ በመታየት መንገድ ነው የሚመልሰው ማለት ኡስታዙ ይጀምራል እሱ ይጨርሳል ከታች ይጀምራል ወደ ላይ ይቀርዋል ምናምን والله እኔ እንጃ እጅግ በጣም የሚገርም ተአምረኛ ልጅ ነው والله እኔ ስለደነቀኝ ነው ለእናንተ ይዤላችሁ የመጣው ገደናል ማለት ነው በቀጣይ አዳዲስና ምርጥ ምላችሁን ቪዲዮዎች ይዤላችሁ እስከምመጣ ድረስ ሁላችሁም ቻናሉን ሰብስክራይብ አድርጉ እንዲሁም ደግሞ አልጎሪዝሙ ለሌሎች ሰዎች እንዲያደርስልኝ ሁላችሁም ቪዲዮውን ላይክ አድርጉልኝ ማለት ነው ቀጣይ ተመልሼ እስከምመጣ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ